አድኃኖ ምትኩ እንባዳሽ ነፍሶች አብረውኝ ከሚሰሩት ለየት ይልብኛል። ግሬ አመዳማ ሽሮ ከለር ልብሶች ያዘወትራል። አይዘንጥም። ጸጉሩን ስለማይንከባከብ የብርድ ልብስ ብናኝ በተለይ ጠዋት ላይ ከጸጉሩ አይጠፋም። ጺሙን በቶሎ አያነሳውም። ከሰው ጋር አይተራረብም። ሰው ሲተርብም አይስቅም። ፖለቲካ ይከታተላል። አንባቢ ነው። ቅዱስ ዮሐንስ አፈወርቅን ይወደዋል። ጆን ሎክን ይተነትናል። አረቄ ነፍሱ ነው። አንዳንድ ጠዋት የተመሳቀለ ፊቱን ይዞ ይመጣል። ፊቱ አልኮል ያመሳቀለው ይመስለኛል። ስለራሱ አያብራራም። ሰው እሱ ላይ ስለሚይዘው አቋምም አይጨነቅም። የሚረዳው የለም ብዬ ዋስ ጠበቃ ለመሆን እጋጋጣለሁ። ግን ነገሮችን ስለሚመረምር ለራሱ ያንስም። ሲያወራ ሲሰማ ሐሳብ ሲሰጥ ጥድፍ አይልም። የዋዛ እንቅስቃሴዎቹ ላይ እንኳን አስተውሎትን እመለከታለሁ። ሰኞ ዕለት ያሳደገው ያስተማረው አንድ ወንድሙ በመኪና አደጋ ሞተበት። የቢሮ ሰዎች ተሰባስበን ቀብር ላይ ተገኘን። ብሩክ ፍልስፍናው መጀናተሉ ቀሰስ ማለቱ ከሱ በኖ ጠፋ። መሬት እየተንከባለለ ሲያለቅስ ሳየው አንጀቴ ተንሰፈሰፈ። እንባዬ አካላቴን ሳላወናጭፍ ድምፅ ሳላውጣ ወለል እያለ ወረደ። ብሩክ አቅም አልባነት ሲያጥመለምለው ለብዙ ሰው አለንታ የነበረውን ወንድሙም ተጀብኖ ወደ ጉድጓድ ሲወረወር ከንቱነት በላኝ። በነጋታው ጠዋት ከነዱ ካኪ ከእንቅልፌ ነቃው። ተጣጥቤ ቁርሴን በልቼ ከስራ መልስ ብሩክ ጋር ለመሄድ ጥቁር ሻርፔን ቦርሴ ውስጥ ከትቼ ወደ ቢሮ ሄድኩኝ። አይኔን አላመንኩትም። ብሩክ ወንበሩ ላይ ፋይል ከምሮ አንገቱን ደፍቶ ይሰራል። ሳየው ደነገጥኩ። በደመ ነፍሴ ብሩክ ስለው ኮስተር እንዳለ በማያቀርብ አስተያየት እያየኝ ሰላም ሊዲያ አለኝ። ሁላችንንም ፊት ነሳን። በሌሊት ስራ ይገባል፣ አምሽቶ ይወጣል፣ ምሳ ብቻውን ይበላል። አይኑ አባብጦ እንባ ያሸበረው ፊት አይበታለሁ። ማንም እንዳያጽናናው መንገዱን ዘጋጋው። አለቃችን እንኳን በረታ ብሎ ሲጀምር አዊልና ካጠገቡ እብስ ይላል፣ ወደግሞ ወሬ ይቀይራል። ወንድሙ ካለፈ በ14ኛው ቀን ላይ ብሩኬ ደህና ነህ? ግን ምን ነው እራከኝ አልኩት። ትንሽ ቀን ነው የሚፈልገው፣ ደህና ሆናለሁ፣ ሁሉም ደህና ይሆናል ብሎኝ ጭጭ አለ። በቅጡ እንዳላጽናናህ እኮ መንገዱን ዘጋኸው። ሰው በሚያስፈልግ ጊዜ ነው ከሰው የራቀው አልኩት። አየኝ፣ አጎነበሰ። ቀስ ብሎ ቀና ብሎ ያየኝ ከትንሽ ዝምታ በኋላ ይኸውልሽ ሊዱ፣ ማጽናኛችን የጎደፈ ነው። አንዳንዱ ቤትሽ የሚመጣው ለወጉ ነው። አይኑ ላይ ምንም እንባ ሳይታይ ወንድሜ ወንድሜ እያለ ድንኳን ውስጥ ይገባል። አጠገብሽ ይመጣና ምን አገኘው? ገጩ ተያዘ። ወንድሜ ሰላምተኛ፣ ጥሩ ሰው፣ መከታዬ ይላል። ሐኪም ቤት አልወሰዳችሁትም? ጥያቄ በጥያቄ የሚያስቆጭ ሐዘን የሚፈጠር ጥያቄ፣ እጦቴን የሚያጎላ ጥያቄ። እንዳልታዘበው እንዳልቀየመው ሐዘንህን መጥቻለሁ ፊቶች፣ ፊታቸውን ለማሳየት የሚጋጋጡ ሰዎች ጋቢ ለብሶ መታዘብ ህመም ነው። በጣም ከባድ ነው ሊዱ። ሁሉም የሚጽናናበት መንገድ ሊሆን ይችላል፣ ግን እኔ ግን አልቻልኩም። የአጽናኞችን መንገድ የዘጋጋሁት ሆን ብዬ ነው። ለማጽናናት ስለ ጉዳዩ ማተት ይግድ አይደለም እኮ። አብሮ መሆን በቂ ነው። ማቀፍ በቂ ነው። ጊዜ ኃይል ነው። የሚያዶለድመው ህመምም የለም። ወንድሜ ጋሽዬ ለኔ ብዙ ነበር። እሱን ያሳደገኝ የምምለው እንኳን በሱ አይደል። ለቁም ነገር እንድደርስ ያልሆነልኝ አልነበረም። ኃላፊነቱ ነበርኩ። የበኩር ልጄ ነው የሚለኝ። ወንድሜን ያጣሁት ጉዳዬ ከእግዚአብሔር ጋር ነው። እሱ ነው የተመሳቀለውን እጦቴን በመልኩ በእግዚአብሔርኛ የሚያበጃጅልኝ እንጂማ በፍጡር ሊያውም ማብሸቅ በሚመስል ማጽናኛ አልድንም። ለዚህ ነው ከቀብር ጀምሮ ቤተክርስቲያን የማድረው። ከአማኝ ጥቅማጥቅሞቻችን አንደኛው ከአቅማችን በላይ የሆኑ እውነት ሲጋረጡብን እግዚአብሔር ላይ ሙጥኝ ማለት አይደል? ከትናንት ዛሬ በደንብ እየበረታው ነው። የታመንኩት አምላክ እያጽናናኝ እያጸናኝም ነው። የብሩክ አወራር ሁኔታው ህመሙ አንጀቴን አለወሰው። አይኔ ላይ ያቀረረውን እንባ አለመውረድ አልቻለም። አንድ ነገር ብቻ አልኩት፣ እግዚአብሔር ያበርታህ ወዳጄ።